ታምረፍ ፒስ ነው ሳልጨርሰው ለፋታው ነው እንዴ የጅብራት ያደረኩት ጅቡማ ሆዳም ካልሆነ ለቁርስም ይተርፋል ስትመለስ ሁሉንም ነገር ይመቸል ፌቨን አንቺ ፌቨን ክፈቺ ድምፅ እየሰማሁ ነው አንቺ ፌቨን ክፈቺ ከማን ጋር ነው ስታወሪ ነበር? ከማንም ጋር አላወራሁም የኔ ፍቅር። ይኸውልሽ ድምፅ ሰምቻለሁ። ከማንም ጋር አላወራሁም አልኩህ አይደል እንዴ? እኔ ካገኘሁት ሁለታችሁንም ነው የምሰማው። ማንንም አልደበኩም እኮ የኔ ማለት። የደበቅሽበት ብታወጪ ይሻልሻል። ማንንም አልደበኩም እኮ አልኩህ። ልቀቂኝ እጄን። አታምነኝም ማለት? ልቀቂኝ እጄን። ተዋ። ይኸውልሽ እንደሱ እኮ አይደለም። በቃ ፊቪ ይቅርታ አድርግልኝ በቃ አትበለኝ። እኔ አንድ ቀን እንኳን ተጠራጥሬ አውቃለሁ ፊልድ ላይ ምናምን ብለህ ስትወጣ ለምን ነው የማታምነኝ? ይገባኛል በቃ እንዴት አድርጌ እንደምገልጽልሽ አላውቅም ፊፍ ከዚህ በኋላ ማስተካከለው ነገር ይሆናል። ለምን ነው የማታምነኝ? ሁሌ ቆይ ነኝ እናንተ መጨቃጨቅ አለብን? በቃ ስለምቀና እኮ ነው ደግሞ ቆየሽ አንቺም ሳንኳኳኩ ታዲያ ምን ላድርግ ፊፍ? ምን ላድርጋት በለኝ። እኔ እንድታምነኝ ነው የምፈልገው። እኔ እናንተ መጨቃጨቅ አለብን? እስቲ ጎረቤት ራሱ ምን ይላል? እሱማ እውነትሽን ነው ፊፍ በቃ ፊቪ ይቅርታ አድርግልኝ። እኔ አንተ ላይ ሌላው እንዴት በእንደዚህ አይነት ነገር ተጠራጥረኛለህ? ሲጀመር አውቃለሁ በቃ አሁን ደግሞ ለኔ ቦታ ሰጥተሽ በቃ ከዚህ በኋላ በቃ ማስተካከለው ነገር የመጣ ነው ከማብራት ኃይል እናንተ ኬብል በግራውንድ ሬዲዮ በላይ ምንም ማድረግ አይቻልም። አምላክ ሆይ ቺን የሰጠኝን ምግብ ባርክልኝ። እንዴ ወንድሜ ለቀኝ ከዩኒቨርሲቲ መርቄ መጣ መሰለኝ እንዴ? ለቀኝ ጥጥም ትልብኛል እንዴ? በጣም ወዳለሁ። እሺ አትልቀቀኝ። አመሰግናለሁ ወንድሜ። አቡጤ ዋንዳ እንጣላ። ልቀቀኝ፣ ልቀቀኝ። አት ናረዘይ ስማተ አተነኩ ሰማኛል። እኔ ላንተ በየቀኑ ዋስ መሆንና ዋስ መፈለግ ነው ምርር ያለኝ ምርር። አንተ ትንሽ አይደብርህም እንዴ? አታዝንልኝም ለኔ? እኔ ላንተ ጎመን ጥዬ አብሲት ቀቅዬ በመሃል ደግሞ ጎን ለጎን አልጫና ቅውጥ እያበላሁ በአንድ ብረት ድስት ትንሽ አይሰማህም? የፈለገ ብትሰክር ፖሊስ ጣቢያ በር ላይ ትሸናለህ። ፖሊስ ጣቢያ እንደሆነ አላወኩም ነበር። አንተ እንዳትመልስልኝ ደነዝ። ማንበብ ስለማትችሉ አትለኝም እንዴ? ምን ይመስላል በእናታችሁ? አንተ በቀን 2 ጊዜ አንድ ብትመላለስ ፖሊስ ጣቢያ የሆነ አናታ። ታዲያ ምን ላድርግ? ማደሪያ ሳጣ እኮ ነው። ማደሪያ ሳጣ? አዎ፣ እዚህ ስመጣ አንተ በር ቆልፈህ ተኝተሃል።
ማደራ ስታጣ ፖሊስ በር ላይ ሸናና እነሱ አሳደሩ። የኔ አንበሳ አንደኛ ነሽ እኮ ታውቂያለሽ አይደል? የኔ አስተዋይ ጭንቅላት አስተዋይ ነው እኮ በጣም እኮ መኮራብሽ ታውቂያለሽ አይደል? እኔ ደረስ የኔ አንበሳ Abuti, asal soalnya terus, ada belum? Abuti, masa ada kaya subuh deh, ada kaya. Asal macam tu ni belum beli, mana ada. ይህ አትገባም ቆልፏል። በቃ ቆልፍ ትንሽ አታስብም እንዴ? ምንድን ነው የጎደለ? ይሄ ጎደለኝ በለኝ በቃ ለሟል። ይኸው ይሄ መሰረት ሳሎን ምንድታ ቤት አለ፣ ይኸው ክችን አለ። ምንድን ነው የጎደለሽ? እንጂ ስመጣለን ውጭ አታድርም ካልገባህ ነው የምትለው። ሌላ ወንድሙ ውጭ ነው ቤተሰቡን ይረዳል። አንተ ውጭ ታድራለህ። ቁልፍ እንደሆነ መቼም አታገኛለህ መቼም። ከፍተኛ ፖሊስ ጣቢያ ዋና መርማሪ ኮማንደር አቶ መካሻ እኚህ አቶ ሳሙኤል ተስፋዬ የተባሉ ግለሰብ ከባንክ 10 ሚሊዮን ብር አጭበርብረው ተሰውሯል ሲሉ ገለጹ። እንዲህ አይነት ያሉ ግለሰቦችን ለመያዝ እና ወደ ሕግ ለማቅረብ አሎ አንተ ለምንቀስም አትለው አንተ አይደብርም እንዴ? ግባብ የሰለጥናት ነበር አይደብርም እንዴ? እስኪ ስበሩ ምንድነው የምትታገል? ይኖር ተራስተሩ አቸገፋ አረግላለሁ ጨምር ላገባኝ ምንድን ነው? የእነሱ ምታስገባኝ ምንድን ነው አድርግ የምትሉኝ እናንተ? ኧረ በእናታችሁ እንዴ! ሄሎ ወንድሜ አንተ አይደብራችሁም? ኧረ በእናታችሁ ይቅርታ ካጠፋ ወንድሜ ትሰማኛለህ? አቶ ሳሙኤል ሄሎ ወንድሜ ልታስደፍር ነው እንዴ? ሄሎ አንተ አቶ ሳሙኤል ይሄን ነው? አዎ አንተ ነው አቶ ሳሙኤል። ና ተቀመጥ። የሆነ አንድ ረጋ ምናምን ብለህ ብትሞክር ግን እሪ ብዬ ነው የምጮህ። አቶ ሳሙኤል እንደው ምን ብታስብ ነው እንዲህ አይነት ርካሽ ስራ ለመስራት የወሰንከው? መርማሪ ነህ እንዴ? ይቅርታ መርማሪ። የኔ ስም ሳሙኤል አይደለም። የኔ ስም ዮሐንስ ፋንታሁን ነው የሚባለው። ስሜ ዶንጎቪንዳው ነው የሚሉኝ። አቶ ሳሙኤል ያ ሁሉ ሀብት ንብረት ያለ ሰውዬ እንደው ምን ስትለው ከመንግስት ያውም 10 ሚሊዮን ብር ያጭበረበርከው? 10 ሚሊዮን መርማሪ ሽልንግ ነው? ማሪዮለ እኔ ማለት ነው በሆነ ሰዓት ላይ ያስቀየምኩት ሰው ካለ ማለት ነው ወይ ሞባይሉን ሆነ በስጄ ወይ ሚስቱ የሆነ ነገር አድርጌበት ያስቀየም ሰው ካለ ይቅርታ እላለሁ። የእውነት ለኔው ለሁሉ ፖሊስ ጋር ተመን ያደርጋል። ደውላችሁ ና ብትሉኝ መጣ የለ እንዴ? ሰክረሃል እንዴ አቶ ሳሙኤል? አልሰከርኩም። ናና ከረሜላ አብዝቼ ስለበላው ነው። ሸቶ ነው አይደል እሱ? እኔ አልጠጣም እኮ መርማሪ አልጠጣም።
ግን እኔ መርማሪ እኔን ካላመንከኝ ማለት ነው ሰፈር ሂድና ጠይቃቸው ስለኔ ማንነቴን ይነግረዋል። 05 ቀበሌ አለ ወፍጮ ቤቱ ጋር ከሱ ዝቅ ብለህ ቬትናም ሰፈር አለ ከቬትናም ዝቅ እንዳልክ ማለት ነው ድንቄ ድልድይ ጋር እዛ ሄደህ ጆኒ ማን ነው በላቸው ስለኔ በደንብ አድርጎ ያስረዳዋል። ጆኒ ማለት በጣም ምስኪን ነው። በጣም የዋህ ሀገር ነው ያለውን የሚያካፍል በጣም ምስኪን ሌባ ነው ብሎ ነው ስለኔ የሚነግሩ። የእውነት አቶ ሳሙኤል ተለወጥኩብህ እንዴ? የግል ጠበቃህ መካሻ እኮ ነኝ። ኧረ መርማሪ እንዴ እኔ የግል ጠበቃ አይደለም የግል ሽንት ቤት የሌለኝ ሰው ነኝ እኮ የእውነት። አቶ ሳሙኤል በእንደዚህ አይነት መልኩ ራስን በመካር ለማጭበርበር እየሞከርክ ከሆነ ፍጹም ተሳስተሃል። ለማንኛውም ጉዳዩን ፍርድ ቤት ከያዘው ትንሽ ቆየት ብሏል። የኔን አሁን ለመጨረስ እየሞከርኩ ያለሁት ነገር ፍርድ ቤት ቀርበህ ፍርድ ቤቱ የዋስ መብት እንዲሰጥህ ለማድረግ ነው። ፍርድ ቤት የመቼ ፍርድ ቤት ጉዳይ? ሌላው የአሁኗ ኬስ ትንሽ ከበድ ያለችና ለየት ያለች ስለሆነች ከዛሬ ከምትከፍለኝ ገንዘብ ትንሽ ጨመር ይልብሃል። እኔ ከፍለው 200,000 ብር እፈልጋለሁ። ይደገሙ 200,000 ምን አቶ ሳሙኤል 200,000 ብዙ ሆኖ ነው እንዴ? እዚህ ወረቀት ላይ ነው የፈረምከው? እኔ የግል ፊርማ የለኝም። እዚህ ላይ ነው። አቶ ሳሙኤል ለማንኛውም ነገ እዛ ፍርድ ቤት ቀርበህ እንደዚህ እንዳትደናበር። ማን ያስቀየምኩት? የትኛው ፓርቲ አባል ሆኜ ነው ሳላውቀው? ወይኔ አቶ ሳሙኤል ወደ ማረፊያ ሂድ። ችሎቱ ስራውን ጀምሯል። ከሳሽ አቃቤ ሕግ፣ ተከሳሽ አቶ ሳሙኤል ተስፋዬ፣ ጠበቃ አቶ መካሻ ገዛኸኝ። መዝገቡ ለዛሬ የተቀጠረው ተከሳሽ በጠበቃቸው አማካኝነት ባቀረቡት አቤቱታ ክሱን በውጭ ሆነው ለመከታተል እንዲችሉ ያቀረቡትን ጥያቄ መርምሮ ብይን ለመስጠት ሲሆን ተከሳሽ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 675 በመተላለፍ በተጭበረበረ ሰነድ ከመንግስት ባንክ 10 ሚሊዮን ብር አጭበርብረው ወስደዋል በሚል አቃቤ ሕግ ክስ የመሰረተባቸው ሲሆን እንደ ክሱ አቀራረብ ያስረዱልኛል ያላቸውንም የሰውና የሰነድ ማስረጃዎች በዝርዝር አቅርቧል። ፍርድ ቤቱም ጉዳዩን በጥሞና ከመረመረ በኋላ ተከሳሹ በተጠረጠሩበት ወንጀል የተጠቀሰባቸው አንቀጽ ዋስትና የሚከለክል ባለመሆኑ በውጭ ሆነው ክሳቸውን መከታተል እንዲችሉ የዋስ መብት ተፈቅዶላቸዋል። ለብር 300,000 የሚበቃ ዋስ ያቅርቡ። የዋስትናውን ገንዘብ በሞዴል 85 ገቢ ያድርጉ። ችሎቱ ስራውን ጨርሷል። የተከበሩ ዳኛ፣ እኔ ሳሚ ባርሶ ጭራሽ አላውቅም። የኔ ስም ዮሐንስ ፋንታው ነው የሚባለው። የምኖረውም ሰፈር እዚህ 05 ቀበሌ ወፍጮ ቤት አለ። ከሱ ዝቅ ብሎ የሚገኘው ቬትናም ሰፈር፣ ከሱ አልፎ ድንቄል ዲዲ አለ። እዛ አካባቢ ነው የምኖር። ማንም ዮሐንስ የሚባል ማንም ይነግሮታል። እኔ ስሜ እንደዛ አይደለም። እኔ ጭራሽ እንደዛ አይደለም ስሜ። ሳሙኤል፣ ችሎቱ ይሄንን የሚሰማበት ጊዜ ላይ አይደለም ያለ ነው። የታዘዛችሁትን ፈጽሙ። ክብርት ዳኛ፣ ክፍያውን አሁን ፈጽመን መውጣት እንችላለን? ይቻላል። እኔ ጌታ አምጥቼ ነው የምከፍለው። ሲሆን እኔ ጌታ አመጣለሁ ብር። አንተ ከኔ ምንድን ነው ያለ? አንተ ሰው ከኔ ምንድን ነው ያለ? ምንድን ነው ከኔ የምትፈልገው? አቶ ሳሙኤል አትበለኝ። ምን ነክቶሃል አንተ ሰውዬ? ዛሬ 300,000 ብር እኔ ጌታ አመጣለሁ። ዘሩኝ። እኔ መታሰር ነው የምፈልገው። አቶ ሳሙኤል ሳሙኤል አትበለኝ ብያለሁ። አንተ ሳሙኤል ፈልግሽ። ኧረ በቃ አምላክ እኔ ልሰብ 300,000 ብር ብዙ ገንዘብ ሆኖ ነው። እኔ ጌታ በጣም 300,000 ብር የፈለገ ነገር እኔ መታሰር ነው የምፈልገው። አቶ ሳሙኤል መታሰር ነው የምፈልገው። መታሰር ነው የምፈልገው። አትለቀቀኝ ወንድሜ፣ አመሰግናለሁ። መታሰር ነው የምፈልገው። አንተን ግን አልለቅም። አንተን ወዳለሁ። ጆኒ አለሁ
ይኸውልህ የመታሰር መብት የነፈከኝ እሺ ምን አድርጌ ነው አምላኬ ሚሊዮነር አድርጌን ስልክ የግማሽ ሚሊዮን ባለዕዳ ታደርገኛል ሻውን ኬት አምጥቼ ነው የምከፍለው ያለኝ ኩላሊቴን ሸጠዋል ግባ እንጂ እኔን ነው ግባ እኔን ነው አይነ መቤት ምን ሆነሃል ና እንሂድ እንጂ ምን ነው ምንም ደህና ነህ እኔ ደህና ነኝ ምን አስበህ ነው ግን አንቺ አሰብሽው እኔ ምን አሰብኩ የፈለገ ነገር ቢፈጠር እንዴት ለኔ አትነግረኝም አንድ ወር ሙሉ አንተም በማፈላለግ ያየሁትን ስቃይ ነኝ የማውቀው አንድ ወር ሙሉ እኔም በማፈላለግ መጀመሪያውን አልነገርሽኝም መልኬ ጉድ ያፈላ ይህን ትዳር ማትፈልገው ከሆነ ፕሌስ አሁኑ ነው ንገረኝ ትዳር በቃ ማትፈልገው ከሆነ አሁኑ ነው ንገረኝ ትዳር የኔት እዚህ ጋር ቆሚያት እዚህ ጭራሽ እኔ ታልከኝ አረ በመድኃኒዓለም ምን አጠፋሁ ምን ክፉ ነገር ተናገርኩ እኔ እንዴ ይቅርታሽ አሁን ወሬ ነው የምንሄደው እሺ ወደ ቤት ማን ቤት ነው የምንሄደው አንቺ ቤት ነው የምንሄደው ታዲያ ለምን ሱቅ ፈልገን ጥግ ላይ አንቆምም አላረለ እነ ሴንሴ እነ ተረስት እነ ሜምበር እነሱን አንቺ ጋር አለ ጥሩ
ዛሬ እናትና አባት 8ኛ ዓመት ነው። ለዛ መምጣታችሁን እንዳትረሱት ነው የሚለው። እስከዛ ግባና ሻወር ወስደህ ትንሽ አረፍ በል። ሳሙኤል እስከዛ ግባና ሻወር ወስደህ ትንሽ አረፍ በል። ወዴት ይርክ ነው? ሻወር እና ሻወር ቤቱ እኮ ቃል ውስጥ ግባለ። አንተን እኮ ነው ውጭ ጠብቀኝ አልኩ እንዴ? ከመቼው ገባ? አሁን ለአንተ እንዴት ነው ማስረዳ? ለራስ ግራ ገብቶኛል። እንጃ አቡቴ፣ ይህ ሰውዬ እኔም ልሆን እችላለሁ ላልሆንም እችላለሁ። ብቻ አንዳንድ ተፈጥሮ ይሆን አላውቅም። ቁጭንም ላይ ያለው አቡቴ፣ አደራችሁ ከዚህ እንዳትቀሰቅሱኝ። ማንም ሰው እንዳይቀሰቅሰኝ። እሺ እሺ። አንተ ደነዝነ ድሮንም እንዲህ ነገር በመድኃኒዓለም ምን አይነት የጃመል ነው ያለብህ አንተ ልጅ? ግን አስቀምጥ አስቀምጥ። አታስቀምጠው። ጨረስክ? ጨረስክ? ነገር ማነውስ? እዛ እስር ቤት እያለ በጣም የረዳኝ ጓደኛዬ ነው። እንዴት አይነት መልካም ሰው መሰለሽ። አቡጤ ይባላል። ሰላም፣ ሳራ እባላለሁ። አብጤ፣ ባለቤቴን ስለረዳህልኝ በጣም ነው የማመሰግነው። ኧረ እኔ ያልረዳሁትም። He can join us if you want. አይደል? በጣም ቀና ሰው፣ ጥሩ ሰው። እሱን ነው ከፈለክ አብረን መሄድ ትችላለህ። ይሄድ። ኦኬ፣ ደስ ይለኛል። ይሄዳል። ያ አስቀምጦ
ልጄ እንዴት ነህ? ና እስቲ ሳምህ። እንዴት ነህ? ምን ነው ጎሰቆልክብኝ? ምን ነው እስር ቤቱ አልተስማማህም እንዴ ልጄ? እስር ቤት ያው ቁንጫ ምናምን አለ አይደለ? እኔን ልጄን እኔን እንዴት ነው አረፍክ? አረፍኩ። ጥሩ አረፍኩ። አይ ሳሚ እንኳን ተፈታ። እንኳን ተፈታ። Comment ça va mon ami? Ça va bien? J'ai entendu que tu es prison. ምነው ታወቃችሁ? ወሳ ማኒጋ ሳሙኤል ፍርድ ቤት ምን አሉ? በዋስ ነው የወጣሁት። ወይ ሰርቀሃል እንዴ ሳሙኤል? ምን ማለትሽ ነው? እንዲህ ተብሎ አይጠየቅም። አክስቱ እኮ ነኝ። ምን አለ ብጠይቅ? እንዲህ ተብሎ አይጠየቅም። የሳሙኤልን አመል እያወቅሽው ታዲያ ማን ነው? ወይ ምን ሆነሃል? ምንም። ሽንት ቤቱ በየት በኩል? በዚህ በኩል ወደዛ ጋ ነው። በዛ ሄድ። እኔ እኮ ሳሙኤል ነው ብዬ አይደለም፣ የሆነ ሰው እንዳይጎዳው ብዬ ነው። እባካችሁ ወሬ መቀየር እንችላለን? መብላት እስኪያቅተው ድረስ እያስጨነቃችሁት ነው። እሺ እንግዲህ እንዴት ትዝ አይልህም? እኔ እንጃ ምንም ትዝ አላለኝም። እንዴት ትረሳለህ? አሁን ትዝ አለኝ። ጓደኛህን እኮ አላስተዋወቅከኝም። አቡጤ ይባላል። እዛ እስር ቤት በጣም ብዙ ነገር ረድቶኛል። አንድ ቀን ቢሆንም። ምን ረዳህ? ያው እስር ቤት እንደገባው ፍራሽ ለቀቀልኝ። በጣም ጭንቀት ላይ ነበርኩኝና አጽናናኝ። ጥሩ ቃላቶችን ያውቃል፣ የመጽሐፍ ቅዱስ ቃላት፣ እሱ አጽናናኝ። ደስ ይላል በጣም። ሜሌና ከዚህ ምግብ ጨምርልኝ። ስኳር አለበት፣ ለዛ ነው። ስኳር አለበት በዚህ እድሜው? ውይ ሲያሳዝን። ሰላም ነው ሳሙኤል? በሰላም ነው፣ በሰላም።
ደህና ደር። የት? እኔ እንደዚህ ሆኖ አይቼው አላውቅም። የተለየ ባህሪ ነው ማይበት። አወራሩ፣ አነጋገሩ፣ ሁሉ ነገሩ ተቀይሯል። ምናልባት ስትረስ ይሆን ሊሆንም ላይሆንም ይችላል። ለምን መሰለ ሳሙኤል በቀን ውስጥ ከ15 ሰዓት እስከ 16 ሰዓት በስራ ነው ጊዜውን የሚያሳልፈው። ኦኬ ያም ቢሆን ይቅርታ፣ ያም ቢሆን እርግጠኛ ሆኖ ለመናገር የግድ እሱም በአካል አግኝቶ ማውራት ይጠበቅብኛል። ሰላም አደራችሁ። ሰላም አደርክ። ግባ፣ ቁጭ በል። ስራ አልገባሽም እንዴ? ሰላም ነህ? አዎ ሰላም ነው። ቁጭ በል ቁጭ በል። ሳሙኤል፣ ዛሬ በጠዋት ልናወራህ የመጣንበት ምክንያት ምን መሰለ? ሳሙኤል፣ አሁን ያለህበት ሁኔታ በጣም እያሰጋን ነው እና ሳራም እኔም አውርተንበት እርዳታ እንደሚያስፈልግህ አምነንበታል። ስለዚህ እሱ ሳይካትሪስት ፍቅሩ ይባላል። እኔ ጤነኛ ነኝ እኮ። ይሄ የሚያመው ነገር ውስጤ ምናምን ሰላም ነው። ልቤ ሳይካትሪስት እና ሊረዳህ ፈቃደኛ ነው። እንዴት ነህ ሳሙኤል? ሰላም ወንድሜ፣ ሰላም። ዛሬ በቂ እንቅልፍ አግኝተሃል? አዎ ተኝቻለሁ። መሀል ላይ ባነንኩ እንጂ ተኝቻለሁ። ከቀላል እንጀምራለን። እዚህ ስምህን ከና አያትህ ንገረኝ። ሳሙኤል እሺ፣ ለመጀመሪያ ጊዜ ባለቤትን ታገኛት ቦሌ ነው አይደለም? አቶ ሳሙኤል፣ በቅርብ ጊዜ አደጋ ደርሶብህ ያውቃል? አደጋ? ኤኒ አክሲደንት ላይክ ጭንቅላትን የሆነ ነገር መጥቶ ወይም ወድቀህ ከነበር? ለምን መሰለህ ይህንን ያልኩ? ሳይ ሚሞሪህን ሉዝ አድርገሃል። ይህ ደግሞ በቀላልም ሆነ በከባድ አደጋ ሊከሰት የሚችል በሽታ ነው። ደርሶብኝ ያውቃል። ያው እነሱ እንዳይጨነቁ ነው እንጂ ደርሶብኝ ያውቃል። ምን አይነት አደጋ? የሆነ ጊዜ ላይ ለክፍለ ሀገር ሂጄ ነበር ለስራ እና እዛ ለስራ ሄድኩበት ሰዓት አንዴ ከሌሊቱ 9 ሰዓት ላይ ነው። ዘንቦ የማይዘንብበት ጊዜ አለ አይደለ? ወይ አይዘንብ ወይ በረዶ አይጥል ነገር። በዛ ጊዜ ላይ እየሄድኩኝ እያለ በመሀል ሽንቴ መጣ። ሽንቴ ሲመጣ መኪና ጥግ ያዝኩና አቆምኩኝ። በሩን ከፍቼ ወርጄ ዙሬ ወደ ጢሻው ሄድኩና ሽንቴን መሽናት ጀመርኩ። እየሸናው እያለ ድምፅ ሰማሁ። ድምፁ ኮሽታ ድምፅ ሰማሁኝ። ከዛ በኋላ ሽፍታ ነው ብዬ ነገሬን ሰብስቤ ከጨረስኩ በኋላ ሬዱኝ ቆምኩኝ። ቆሜ እየጠበቅኩ ነው ሽፍታው ካሁን እንኳን መጣ ብዬ። ምን ቢመጣ ጥሩ ነው ግን በነገራችን ላይ ይህን ታውቃላችሁ? አታውቁም? የሰው ጅብ መጣ። ምን ያህል አልመሰላችሁ? የሰማይ ስባል ጢሻው
ሳይው በቃ ይሄማ ከያዘ አይለቀኝም ብዬ ፈለገ ነገሩ ነክሽ ሞታለሁ ነክሽ ሞታለሁ መጣ አሁን አስቀድሜ እኔ እሉ አረኩለት አሁን እሉ አንድ ቦክስ እሉ በማለት ቦክስ መጣው እሷን አጣጥሜ ከጨረስኩ በኋላ እሉ ያዘኝ በቴስታ እሉ ቦክስ በጉልበቴ እሉ ኳላ ላይ ሰው እጅ መጣና ማዝራቴ እሉ ጽንስ መስዬ መሬት ላይ ተኛው። አሁን ስታስቡት አንድ ሰው ለሁለት ይመጣል? ይሄ ፌር ፕሌይ ነው? አይደለም፣ ፈጽሞ አይደለም። ከዛ ስነቃ ነቃው። እና ታዲያ ይሄን ሁሉ ነገር እንዴት አልነገርከኝ? ላትጨነቂ ብዬ ነው። ስትወድቅ በሌፍት ሳይድ ነበር ወይስ በራይት ሳይድ ነበር የወደቅከው? በሌፍትም በራይትም ነው ይችላል። ኦኬ፣ ይሄ ቀላል ነገር ነው። ሚሞሪውን ነው ሉዝ ያደረገው። ስለዚህ ሪከቨር ማድረግ ይቻላል። እንዴት ነው ሚሞሪውን ሪከቨር ማድረግ የሚቻለው? ከመነሻው ጀምሮ አስተዳደጉን፣ ኑሮውን፣ በዕለት ተዕለት ህይወቱ ይጠቀምባቸው የነበሩ ነገሮችን በማስታወስ ላይክ ስራውን፣ ኑሮውን፣ ንብረቱን። ሰዎችን ስለሚረሳ ሰዎችን ድጋሚ በማስተዋወቅ ሚሞሪውን ነው ሉዝ ያደረገው። ስለዚህ ሪከቨር ማድረግ ይቻላል። ሳሙኤል፣ እኛ አባትህ አቶ ተስፋዬ ናቸው። እኚህ ደግሞ እናትህ ዶክተር ሄለን ናቸው። እዚህኛው ላይ 5 እዚህኛው ላይ ደግሞ 6 በድምሩ 11 ሚሊዮን ብር ባንክ። እንዴ ምን ሆነሃል? አይ ሰላም። ወንድምና እህቶችስ? ወንድምና እህት የለም። ሳሙኤል አያት ናቸው። አያቴ ገደልኩት፣ የጅብራት አደረግኩት ያልከው የት አለ የገደልከው? መግደል አንድና ሁለት አለው እንዴ? ለዛም ጨንቄውን ዶሽ ያደረኩለት። እንግዲያውስ እርግጠኛ እንዳልሆንክ ልንገርህ፣ ሳሙኤል በህይወት አለ። ኬድየን አይነፋም። እሱ ቀላጡ ሌባ ነው እንደ ጭንቄው በማሙሽ ዶሽ ተደርጎ የሚተርፈው። ለሱ ችግር የለም፣ ለመግደልህ እርግጠኛ ነው። ጣጣ የለው። እንግዲያው እዛ የነገርኩ ቦታ ነው ያለው። እዛ ሄደህ ጨርሰው። ቢቦታ ኦግብዳ 77 ኬድየን አልፋታም። ጭንቄውን ዶሽ ማደርግለት። አቡጤ ይኸውልህ ገንዘብ አለ እራሁንሽ እንዳትፈራ ሲልስ ታናገር ጥፍጥፍ አድርገህ ባራዳ ቋንቋ ያገባሻል። ይመች ቀሽ ኤን መስለ ሰው ነፃ ሊመታው ነው። ባስለበለበው አይሻልም? ይለብለብ ነው። ሳሙኤል አይደለህ? ሳሙኤል አይደለም። የሱስ ካምፓኒ ባለቤት።
ትረሳለህ እባክህ። ረሳሁሽ አይደለ? እንዴት ነሽ? ሰላምዬ ደህና ነሽ? በእናትህ ጓደኞቼን ላስተዋውቅ እዚህ ያሉ ጓደኞችሽ? እምቢ በጣም ደስ ብሎኝ እና በቃ ለዚህ ስኬት ስደርስ ዝም ብያለሁ የደረስኩት። ብዙ ደክሜያለሁ፣ ብዙ ለፍቻለሁኝ። ይገርማችኋል ይህን ሁሉ ካምፓኒ ሳቋቁም ማለት ነው እጅ ላይ ምን ያህል ብር ይኖረኛል ብላችሁ ትገምታላችሁ? አታውቁም። አንድ ላፕቶፕ፣ አንድ ጠረጴዛና አባት ሰጠኝ 20 ሚሊዮን ብር ብቻ። ይሄን ከምንም ተነስተን ዘባባይ ምንድነው እሱ አባቴ? ቢቡታ ኦክ ብደሰባሰባ ኪድየን ወዴትም እንዳመረሽ አልፈታህም። ደሽ ነው ማደርግ። ምን አውቃለሁ እኔ ምንም አላውቅም። አብቴ ምን ትሰሪያለሽ ደግሞ እዚህ? ረሳሽኝ እንዴ? ኪድየን አይነፋም። ጨርቆስ ቀጨኔ ወረዳ 3 ወረዳ 9 ዝዋይ ቃሊቲ አብረን ታስረን ያስታውሳል። ትንሽ ቆይቶ ተርፏል እንዴ? ወንድሜ ነው። ቡታ ነኝ ኪድዬ ነኝ እኮ አብቴ አቺ አሁንም ትለምጫለሽ እንዴ? ኧረ እኔ መለመጥ አቁሜያለሁ። ወንድሜ ነው አልኳ። ምን እሺ ወንድሜ ነው። ወንድሙ ሸቦ ነቃ በያ። ምንድን ነው ነቃ በይ ሸቦ። ውጣ ይብራ። ሸቦ አራል እንዴ ይብራ። ማ ይቺ ስለማታርፊያት ነው። እሺ ጆዬ ሸባ። አረ ውጣ በፍቅር ጋሽ ምን ለምንድን ነው ሊገሉኝ የፈለጉት? አልገሎትም፣ አልጎዳውትም። እውነቱን ይንገሩኝ። ግድ የለዎትም እንዴ? አትናገርም እንዴ? ኪድዬ እንዶሽ አረግሃለሁ። አንተ ሼባ ሰረብለም ይሻላል። ሰረብለም እሺ አንተ እንደምታውቀው አባትና እኔ አብሮ አደግ ጓደኛሞች ነበር። አንተ ትብስ ተባብለን ነው ያደግነው። የሁል ጊዜ ህልማችን አብሮ ሰርቶ ለማደግ ነበር። ይህን የምታዩትን ኢንዱስትሪ እኔና እሱ ከምንም ተነስተን ጥረንግረን ያፈራነው ሀብት ነው። ነፍሱን ይማረው። እሱ ከሞተ በኋላ ያለው ወንድ ልጅ አንተ በመሆን በሱ ቦታ ተተክተ እንድትሰራ ተደረገ። አንተ ግን ጥሩ ሰው አይደለም። ስራውን መስራት ከጀመርክበት ቀን ጀምሮ የምታሴረው ሴራ እኔን ከሼር ሆልደርነት ለማባረር ነው። ስለዚህ ሳትቀድመኝ ልቀድምህ ነው። ጋሽ ሚሊዮን ብሩ የኔ ያለው በእኔ አካውንት ውስጥ ነው። እርግጠኛ ነዎት? ቡጣ ሳሚን ገለሽው እርግጠኛ ነሽ? ማረጋገጫ እኮ ሽፋሽፍቱን ይዤ መጥቼ ነበር።
ሲስተር አድርገዋለች እየተጠቀመችም። እኔ የምልሽ ቡጣ ይሄን ነገር በሚስጥር ያዥልኝ አደራሽን። እሺ ኧረ አብሽር ጀለስካ፣ ይህን ጆርናሌማ ለማንም አላነበውም። እኔ የምልሽ ጆዬ ሼቧን ድሽ ላርጋት እንዴ? ኧረ ቡጣ ነገሩንም አረጋጊው። ይኸውልሽ ሰውዬው ላይ ላስጠምጥምበትና እኔ ራሴ ነፃ ላውጣ። እሺ ጆዬ እስታለ የታል አቡጤ? አቡጤ ና አንተ ና። ስማ አንተ ምንድን ነው ያዝከው በፌስታሉ? ፌስታሉ ውስጥ ያዝከው ምንድን ነው? ምንድን ነው በፌስታሉ ውስጥ ያዝኩት? አንተ ምን ሆነ እንደዚህ ጠፋኸው? ሳሚ ምን ሆነ እንደዚህ ጠፋኸው? ችግር ገጥሞኝ ነው። ለነገሩ በችግር ላይ እንደነበርክ ታስታውቃለህ። ፊት ራሱ አመድ መስሏል። ሳሚዬ ግን እኔ ያልናፈኩህም ወይ? በሁለታችን መሀል ግንኙነት አለ እንዴ? እየቀለድክ ነው? በሩን ቆልፊ። ምን ልታረግ? ቆልፊ በሩን። በል ተነስ፣ ስብሰባ እየጠበቁ ነው። ይደርሳል ስብሰባው፣ ግድ የለሽም። በል ተነስ። አዎ በትኛችሁ ችግር የለም። ከመቼ ወዲህ ነው ደግሞ አንተ ስብሰባ የበተንከው? ደረቅ ይቅርታ አቶ ሳሙኤል፣ ስብሰባውን ጀምረው
ስብሰባ ለመጀመር ነው አይደል? ይጀምራል። ይጀምራ ታዲያ እንጀምረው። አንቺ ሁለተኛው ፔጅ ላይ የተሰራው ጥናት እንደሚያሳየው ከሆነ ካምፓኒው ከአምናው በ10% በገቢ ቀንሷል። ጥናቱ እንደ ችግር አድርጎ የሚያሳየው ነገር ደግሞ የዲስትሪቢዩሽን ማነስ ነው። በእኔ እምነት ይህ አይመስለኝም እና አቶ ሳሙኤል እዚህ ጋር የራሱት ሀሳብ ካሉት አንተ ምን ይመስላል? እኔ እንዳይመስለኝ ችግሩ ፕሮሞሽን ላይ ምንም ስላልተሰራ ነው። ፔጅ 6 ምን ይላል? ለፕሮሞሽን የተያዘው በጀት በ1 ሚሊዮን ብር ነው። ያ በጀት ግን ያለቀው በመጀመሪያው 5 ወር ውስጥ ነው። ይህ ማለት ቀጣዩን 7 ወር ያለ ምንም በጀት ነው ማለት ነው ፕሮዳክታችን የምንሸጠው። ስለዚህ በእኔ እምነት ለፕሮሞሽን የተያዘው ገንዘብ ወደ 3 ሚሊዮን ከፍ ቢልና ፕሮዳክቶቹን መሸጥ ቢጀምሩ ድርጅቱ የተሻለ ጥቅም ያገኛል ባይ። 3 ሚሊዮን እንደ ቃሉና ይጽደቅ አይደለ? 3 ሚሊዮን ይቻችሁ የለም። ሌላው ከዚህ ጋር ተያይዞ ሊነሳ የሚችለው ነገር የዲስትሪቢዩሽን ችግር ነው። ምርታችን ተፈላጊነት እያለው ግን የዲስትሪቢዩሽን ችግር አለብን። እዚህ ላይ ምን የተሰራ ነገር አለ? ምክንያቱም ጥላቱ ላይ ምንም አይነት የመፍትሄ ሀሳብ አላቀረበም። አንተ ዝም ብለህ ስታስበው አላል ነገሩ ምን ይመስላል? ከራስ ተነስተህ የሆነች ነገር እኔ የሚመስለኝ አቅርቦቱን ለማዳረስ የመኪና ችግር ብንፈታ ላይክ መኪኖችን ብንጨምር ባይ ነው። የመኪና ነገር አያሳስባችሁ። ከላዳ ሹፌሮች ማውቃቸው አሉ ጀለሶቼ፣ ከእነሱ መምጣት እንችላለን። መኪና እንኳን መከራየትም እንችላለን። ችግር የለውም። ጨረስን አይደለ? I have a question for you. የእኛ ድርጅት ቱ ቢግኒንግ ማነው ስምህ? አንተነህ። ከዛሬ ጀምሮ እንግሊዝኛ ቋንቋ ማውራት አይቻልም። በራሳችን ምርት እንኩራ ስለሆነ አንተ ግን በማንኛውም ስብሰባ ላይ እንድትገኝ አልፈልግም። ጨረስን ይመስለኛል። ጨርሰናል። ምን አድርጎ ነው ኢንስፔክተር? ፖሊስ ጣቢያ በር ላይ ሸንቶ ነው። ሸና በድጋሚ? በድጋሚ አዎ። ምን ማድረግ ነው ያለብኝ? ይህ ልጅ ኢንስፔክተር፣ አንድ ሰው በፈቃደኝነት ለረጅም ጊዜ መታሰር ከፈለገና ለምሳሌ ቀለቡ ከኔ ቢሆን ችግር አለው? ኖ፣ ይህ ለአሰራራችን አይፈቅድም። ቅርታ፣ እዚህ ጋር ፈርምልኝ። ይህ ዲሞክራሲ መብት ነው አይደለ? አንድ ሰው እንደፈለገ መታሰር። ልብስን የታርገው ነው? ልብስን የታርገው ነው? ልብሱን አስይዞ ጠጥቶበታል። ልብስ አስይዘህ መጣ ጀመርክ እንዴ? እኔ ወንድም፣ እኔ አንበሳ፣ አዲስ አበባ መጣሽ? ጎበስ ጎብዥ። እሺ ተነሳ። ተረጋጋ ተረጋጋ። ቆይ አንዴ ዶክተር ቆይ።
እንዴት ነህ? ማን ልበል ስምህ? የሚያምኑት ገበሬዎች ናቸው ከጫካ ውስጥ አግኝተው ወደዚህ ስፍራ ይዘው የመጡ። ከ2 ወር ምናምን ቀን በኋላ ነው የነቃው። እንኳን ደህና መጣ። እንኳን ደህና ቆየሽ። ቁጭ በል። ውስኪ ወይስ ዋይን? ውስኪ። እሺ። መልካምራት። ምን ታውቀኛለህ ወይ? ስታየኝ የቡና ቤት ሴት መሰልኩ? እኔ ለራሴ ክብር ያለኝ ሴት ነኝ። እሺ፣ እዛው መንደር የለመድከው ምን ይመስላል ደግሞ? እንደ ሰው ልበስ መሰላል። ዱቄት ጠጪ ሳሪ። በቃኝ ሳሪ፣ እየሰከርኩ ነው። ጠጫ ሳሪ። እየሰከርኩ ነው። አልሰከርሽም። አልኮሉ ሰተቅ እንዳደረገኝ አንቺ ስትቅ ያደረግሽኝ። የመጀመሪያ ቀን የት እንደተዋወቅን ታስታውሳለህ? ከተገናኘ ነው አላስታውሰውም። ገና ከመግባቴ ዝም ብለህ አፈጠጥክብኝ። ጠቀስሽ ግን አይደለ? ከዛ አየኸኝና ሲጨንቅህ ታናግረኝ ነው። በጣም ነበር ሞድ። አሁንም በጣም ወዳለሁ። ግን ምን ያደርጋል ስታገባኝ ሌላ ሰው እንግብኝ። ጭራሽ ከሌላ ሰው ጋር ተኝተህ አይቼ በአንተ መጨከን አቅቶኝ አብሬክ ስለሆን እንደሞኝ ቆጠር። ሳሙኤል፣ እኔም እኮ ቺት ያደረግኩ አንተ ቺት ስላደረግከኝ ፕሊስ ይቅርታ አድርግልኝ። አረግልሻለሁ። በእውነት መድኃኒዓለም አረግልሻለሁ። እኔ ምን በቃ ትይው በቃ አረግልሻለሁ። እኔ እኮ ያላንተ ጠጣ ይቅር ሳሪ ጠጣ ሳሪ ጠጣ ቀስ በይ። መብራት ማጥፋኝ ነው። ችግር የለም። ማብራት የራሳቸው ያጥፉት የለ የኔ ቆንጆ። ሳሙኤል፣ አቤት።
አንድ ጥያቄ ልጠይቅ? ችግር አለው? ተቀያየርክብኝ። ሄሎ ሄሎ፣ አቤት። ሳሙኤል ነኝ። ሳሙኤል ነኝ። ሰላም። የት እንዳሉ አላውቅም፣ ብቻ ገጠር ውስጥ ነው ያለሁት። አልሞትኩም። እግዚአብሔር አጥፎኛል። ዛሬ በጣም ሄሎ ተቋረጠ አይደል? ዛሬ የሚመጣ መኪና አግኝቻለሁ። ዛሬ እመጣለሁ። ተነሳሽ? ሰው ይፈልግሻል። ማን ነው? እኔ እንጃ አላውቅም። ምንድን ነው? ምንድን ነው? ምን ፈለግ? ለይቅርታዬ ስጦታ ይዤልሽ ነው የመጣሁት። ፍሪጁ ነው ስጦታዬ? አዎ። አመሰግናለሁ። ማየት ይቻላል? ይቻላል። አመሰግናለሁ። አሁን መሄድ ትችላለህ።
አዋት ጨቃጭ ምን ትገለዋለህ አለ በዩት እያልኩህ አለ እንዴ ቡጣ በእናትህ ሳሙኤል አልሞተም በህይወት አለ አዋይቼዋለሁ ባይነ በረቱ ምን ጨቃጭ አጨቃጨቀኝ በቃ እሱን ተው አይ እንዲሞት አልፈለኩም እኔ እንጃ አላወኩም ብቻ እንዲሞት አልፈልግም በቃ ቡጣዬ ልደውልሽ እኔ ማረጉን አደርጋለሁ ልደውልሽ ዝጊው ሰብተሞ አይነሳኝም ምን እያረክ ነው ያኔ ማር ለምን ፈልገኝ ነው ሳራ ከዚህ በፊት እኔን የሚመስል ሰው እዚህ ቤት አይተሽ ታውቂያለሽ? አልገባኝም። እኔን የሚመስል ሰው አይተሽ ታውቂያለሽ ወይ? ምን እንደምጠይቀኝ አልገባኝም። ቅድም ወደ ቤት ስገባ አንድ እኔን የሚመስል ሰው ተከታትሎ ሽንት ቤት ድረስ መጥቶ ነበር። ምን ሊያደርገኝ ፈልጎ እንደሆነ አልገባኝም። ይኸውልሽ ሳራ ከሁለት ወር በፊት ማንነታቸውን ማላቃቸው ሰዎች ወደ አንድ ጫካ ወስደው ወረቀት ካስፈረሙኝ በኋላ በጥይት ደረቴ መተው ሊገሉ ይፈልገው ነበር። በስመ አብ ወወልድ ወመንፈስ ቅዱስ። መቼ ነው እንደዚህ ሆንከው? ከሁለት ወር በፊት። እና ትናንትና እንዴት አላየሁትም? ትናንትና እዚህ ነበርኩ እንዴ? ትናንትና እኔ እዚህ ነበርኩ ወይ? ሚሊዮን ጋር ደውይልኝ። ከምር ነው ሳሙኤል? ሚሊዮን ጋር ደውይልኝ። ሚሊዮን እንደጠፋ ታውቂ የለ እንዴ? ይህን ጠፋ። ሆስፒታል እንሂድ እንዴ ሳሙኤል? ጤና ይስጥልኝ። ምን ልርዳው ወንድሜ? ችግር ገጥሞኝ ነው። ምን አይነት ችግር? ጥሩ ምን መሰለኝ ወንድም፣ ከወራት በፊት ከስራ ወደ ቤቴ ሳመራ ማንነታቸውን ማላቃቸው ሰዎች አግተውኝ ወደ አንድ ጫካ ወስደውኝ እዛ ከወሰዱኝ በኋላ ወረቀት አስገድደው አስፈረሙኝ። ከዛ ባይሆን ካደረጉ በኋላ ቀጥታ የመግደል ሙከራ ያደረጉብኝ። ተኩሰው በጥይት ደረቴ ተመትቼ ነበር። በእግዚአብሔር ኃይል የተረፍኩት። ያንን ካለፈ በኋላ እዛ አካባቢ ባሉት ሰዎች ታፍሼ ሆስፒታል ገብቼ እዛ ትሪት ተደርጌ ሕክምና ስጨርስ ወደ አዲስ አበባ። ያማል እንዴ? አልገባኝም። አሁን ከሰዓት በኋላ መጥተህ ነበር እዚህ? እኔ እዚህ ነበርኩ? አዎ ራስ ያመኛል፣ ጤነኛ አይደለሁም፣ በሽተኛ ነኝ፣ ተመልሼ ራሴ ልከስ እችላለሁ ምናምን ብለህ አይደል የሄድከው? የኔ ወንድም መሰለክ የምል ወንጀለኞች እኔን ላይ ጠቃ ያፈለ። ይቅርታ የኔ ወንድም፣ ሁለተኛ አልሰማህም፣ ሰዓት የለኝም። ጥሩ ቴንክ ዩ። ልክ መስታወት እንደማየት ማለት ነው። ከዛ ሰውየው ደንግጦ ሮጦ መሄድ ጀመረ። አይ ቲንክ ይመስለኛል ያ ሰው ነው እኔ ሊገለኝ የፈለገ። ይህን ላመለክት ነው የመጣሁት። ይቅርታ የኔ ወንድም፣ ምን ብለህ መሰለህ የሄድከው?
ጤነኛ አይደለሁም፣ ራሴን አላቅም፣ ራሴን ልከስ እችላለሁ፣ ድንገት ብመጣ እንዳትሰሙኝ ብለህ ነው የሄድከው። ሳራ ምንድን ነው? አቶ ዮሐንስ ፋንታውን በመግደል ሙከራና በማጭበርበር ስለተጠረጠሩ ወደ ፖሊስ ጣቢያ ወስደን እናነጋግሮት እንፈልጋለን። ሳሪና ሳሪና አንቺ ሄሎ መርሻ፣ እንዴት ሆናችሁ? ኢንስፔክተር አደራችሁን በምን ታዲያ ምን ችግር አለው? እመጣለሁ። መልካም እሺ፣ ይመች። አይ ችግር የለውም። ቻው። አይ ይህማ ትልቅ በሽታ ነው። ሰው እንዴት ከወንድሙ ቤት ይሰርቃል? ሳይና እንዴት ነው? ተሻለሽ? አዎ ደህና ነኝ። ምንድን ነው ሙያው ሳሙኤል? ሳሪና እኔ የመጀመሪያ ቀን ሰው መድኃኒዓለም እንደዚህ ድንግጥ ያልኩት በጣም እኮ የሚያስደነግጠው። በጣም እኮ ነው የምትመሳሰሉት እንጂ በጣም ሳርዬ። ሳሪና ምን ተተኩሽ? ራስሽ አመመሽ? አይ ደህና ነኝ። መድኃኒዓለም ላምጣልሽ? ወረቀት ላምጣልሽ? ዋጠጭ አይዞሽ ፍቅር። ታዲያ ምን ችግር አለው? ኧረ እመጣለሁ። እመጣለሁ። ኧረ ይመች። ቻው። አትጅራሳ። ምን ታደርጋለህ ደግሞ እዚህ? ስጦታዬን አልቀበልም አለች። ምን ይዘላት ሄደ ነው? አበባና መጽሐፍ ብላ ስለመድክላትና ገዘላት አትሄድም እንዴ? ይጣለ መጽሐፍ እዛው ያዘው። እስኪ ገልብጠው እስኪ አሳየኝ። ጀርባውን አሳየኝ። እሺ፣ እና ገልብጠው አናቱን ከማሰቱራ ይሄን ነው ስጦታ ይዘላት የምትሄደው? እና አንተ ነህ ከሴት ጋር የምተኛው? በግ ስማዶ ማቡጤ መድኃኒዓለም እዛ ሄደህ መቀምታ ነሰው ነገር አውቁ።
አሁን ደግሞ ቢሮን አየው አይደለ? እቃን አጓጉዛው እንደፈለክ። ምን አለ በእጅ ብትሰበስብ ግን አንተ አይደብርም? ሰብሰብ አድርጎ እጅህን እስኪ አጨብጭበው። እስኪ እንደሱ ጣ እንዳታቆመው። ሃይ ሳሙኤል። ሃይ ጆኒ። እኔ የምልህ ለምንድን ነው ልትገለኝ የፈለግከው? ለ10 ሚሊዮን ብር ነው ወይስ እኔን መስለህ እስከ መጨረሻው ለመኖር ፈልገህ ነው? ምን መቅጃ አዘጋጅተህ ልትቀጣኝ ፈልገህ? ዋይ አንተ ለመቅጣት ለምን አስፈለገ? ሳሙኤል ማን እንደሆነ ጆኒ ማን እንደሆነ ፖሊሶቹ ለይተው አውቀዋል። ለካ ምንም አታውቅም። መርማሪ ልታናግር ነበር አመጣጥ። አደንግጥ። ምን ያስደነግጠኛል? ደንግጠሃል። ሌላ የሚያስደነግጥ ነገር ልንገርህ። ትናንትና ቀን ሙሉ ያልኩት ስለ ጆኒ ሳጣራ ነበር እና ጥሩ ኢንፎርሜሽን አገኘሁኝ። ጆኒ በስርቆት ለረጅም ጊዜ እንደታሰረና ለፖሊስ አሻራ እንደሰጠው ሰምተዋል። የምነግርህ ነገር እየገባ ነው መሰለኝ። ኦኬ ቀጥላ። እኔ ጆኒ እንዳልሆንኩኝ ዮሐንስ ፋንታው የተባለ ግለሰብ አንተ ማለት ነው ከዚህ ቀደም መኪና ስርቆት አሻራ እንደሰጠና እኔ እሱ አለመሆኔን እንዲያረጋግጡልኝ ከኔ አሻራ ወስደው ካንተ ጋር ማች እንዲያደርጉልኝ ጠየቋቸው መሰረት ሲታይ የኔ አሻራና ያንተ አሻራ ምንም ማች አያደርግም። ስለዚህ ጆኒ ማን እንደሆነ ታወቀ ማለት ነው። የሚደብረው እዚህ ድረስ መጥተህ ለፖሊስ እጅን መስጠት ነው። ኤኒዌይስ አሁን ቦታ መቀየር እንችላለን። አንተ እስረኛ፣ እኔ ጠያቂ ስለሆነ 10 ሚሊዮን ብር ለመንግስት መልስና ፍርድን ብታቀለው ጥሩ ነው። ያለበለዚያ ትበሰብሳለህ። እኔ እዚህ በሰብሳለሁ፣ አንተ ግን አስክሬን ይበሰብሳል። ቾኩቬራ ልብ አይሞትም አይደል? ወሬ ብቻ። ከመቼ ልብስ ቀይረሽ መጣሽ? ቅድም ጢባርን ስነሰንስ አልነበር? ምን ይመስላል በእናትህ? አቦ ዝም በላ። ኧረ ምን አይነቱ ስስት ነው እባክሽ። ማነህ አንተ? ለምን አትሆኙ? ነይ ውስጥ ቅብል እስቲ ጠጋ
ዮሐንስ ፋንታውን ዮሐንስ ፋንታውን አንቺ ተነሽ፣ እየተጠራሽ ነው። አቤት አቤት። ሞተሃል እንዴ? አባይ ደግሞ ተመልሰሽ ልብስ ቀይረሽ ነው? ጀልባ ራስ ዝም አትልም? ዝም ብላ ተሳፈጠኝ። አቶ ዮሐንስ እንዴ! ይሄ ሰው የምፈልገው ነው የሚከታተለኝ። አቶ ዮሐንስ ምን ፈልገህ ነው? አቶ ሳሙኤል ሊያናግር ይፈልጋል። ለምንድን የፈለገኝ? ስለ ጉዳዩ ላወራ ይፈልጋል። ስለ የትኛው ጉዳይ ነው የምታወራው? አቶ ዮሐንስ ጉዳዩን አቶ ሳሙኤል ባይዝልህ መቼም እንደማትፈታ ታውቃለህ አይደል? ቆይ ግን እሱ ለምንድን ነው ሊያስፈታኝ የፈለገው? እሱን ከሱ በዝርዝር ትሰማዋለህ። አሁን ግባና እንሂድ። ግባ። እንኳን በሰላም ተፈታ። ቮልካ ውስኪ? አይ ይቅርብኝ። አንድ ብርጭቆ? አይ አመሰግናለሁ። አንዴ ላውራው። እናንተ እንዴት እንደተመሳሰለ ልትነግረኝ ትችላለህ? እንጃ እንዴት አውቃለሁኝ? እኔ አላውቅም። ታዲያ ይህን ሳታውቅ እንዴት እኔን ስታስገድል ሞከርክ? እዚህ ቤትስ እንዴት ትኖር ቻልክ? እኔ አንተን ማስገድል አልሞከርኩም። አንተን መስኪን ምን አላሰብኩም። በቃ በሆነ አጋጣሚዎች ናቸው በቃ ለዚህ ሁሉ እንትን ያደረኩት። ምን አይነት አጋጣሚ? በቃ የሆነ ወቅት ላይ ሳሜን ብለው ከቤት አንዳድረው ወሰዱኝ። ከዛ በኋላ ሆነ አጋጣሚ ደግሞ እዚህ ቤት ስመጣ እኔን የሚመስል ሰው አየሁኝ። በቃ የተሻለ ህይወት ለመኖር ብዬ አንተን መስዬ ለመኖር ወሰንኩኝ። በቃ ይኸው ነው፣ ሌላ እንትን የለም። ማነው ታዲያ እኔን ሊያስገድል የሞከረው? የአባቱ ጓደኛ ጋሽ ሚሊዮን። አትዋሽ፣ እሱንማ ገላችሁታል። ኧረ አልዋሸሁም። ሰውዬው ቢወት አለ እንዴ? ሰማ ቤርጎ ያለ መሰለ እንደ የምትደቅሰው አንተን እኮ ነው። አሰማም እንዴ ቡታ እታለ ልብሱ ምን እኔ ያለብሰዋለሁ። ይሄ እየመጣ ያስወልቀዋል። እኔ ያለብሰዋለሁ፣ እየመጣ ያስወልቀዋል። ወንድም ለዋጭ ነው እንዴ? ይህንን ያለ መገመቴ ሚሊዮን፣ ለምንድን ነው ልትገለኝ የፈለገው? አትነግረውም እንዴ አንተ? እኔ ነግሬዋለሁ። ከአንተ መስማት ፈልጎ ነው። እርሶ ይንገሩት። ማመን ስላቃተው ነው? እኔ ምን አውቃለሁ? እኔን ይፋቱኝ፣ እሱን አናግሩት። ኪድዬን አልፋታም። ቢቡጣ ኦግብዶ 77 እሱ ልብስን ያስወለቀ፣ እኔ ግን ቆዳ እንገፍላለሁ። ዶሽ ነው የማደርግ። እውነቱን ትናገራለህ አትናገርም? አዎ እውነቱን ነው። ልገልህ ነበረ። ኦኬ፣ መጀመሪያ ስትሄድ ሁለታችንም ይሄ እንዴት መገመት አቃተኝ አልኩ። ምን ለማለት ፈልገህ ነው? አላልኩም። ቡጣ ኪድዬን አልፋታም። ዶሽ ነው የማደርግ። እውነቱን ትናገራለህ አትናገርም? እሺ እሺ። ጊዜው 1976 ነበር። አንድ ለማኝ ሴት ምጥ ይዟት ጋንዲ ሆስፒታል ልትወልድ ገባች። ከብዙ ምጥና ከብዙ ስቃይ በኋላ መንታ ልጆች ተገላገለች። በሰዓቱ እናንተን ለማሳደግ አቅም ስላልነበራት
ሆስፒታል ውስጥ ጥላችሁ ለመሄድ ተገደደች። የጽዳት ሰራተኛ የነበረችው ዘውዴ ባየችው ነገር ተደናግጣ ዶክተር ሄለንን ጠራች። በቃ በጊዜው ሁለቱም ልጆች ስላልነበራቸው እናንተን ተካፍለው ወስደው ለማሳደግ ተስማሙ። በስጋ ወንድማማቾች ናችሁ፣ ግን የማትተዋወቁት በተለያየ ሰው ስላደጋችሁ። አቡጤ እናንተ ወንድማማቾች ነን በመንፈስም በስጋም። አቡጤ ሙት። እኔና ጆኒ ወንድማማቾች አይደለንም። አተነን አልኩ አይደል? አይደለንም። በቃ እኔ እናንተ ወንድማማቾች አይደለንም። መሄድ እፈልጋለሁ። አትንደቱ እንግዲህ ነገር ዝም በል። እኔ እናንተ ወንድማማቾች ነን አልኩ አይደል? አይደለም። እዚህ ጋር ሲያወሩ ሰማኋቸው አይደል? በቃ ኤኒዌይ ለማንኛውም የእናንተ እንገናኛለን። መጨረሻውን ታየዋለህ። ሰማኛል አቡቴ፣ አንተ ማታውቃቸው ብዙ ነገሮች አሉ። እሺ እስከዛ ያልነገርኩት ሰማኛል። አባዬና እማዬ ከሞቱ በኋላ እናት አሳደገች። እንዴት ነች? አባዬና እማዬ እነማን ናቸው? አባዬና እማዬ አባዬ አንተ እናት ነች፣ እማዬ እናት ነች። እቴትስ? አቡቴ በቃ ሁለቱ በአንድ ላይ ኖሮ ነበር። በማል ይሄ ለማስረዳት ይከብደኛል። አቡቴ ይቅርታ። ሳሚ ጋሽ ሚሎ እንዴት እናርጋቸው? ገንዘቡ እሱ ጋር ነው ያለው አይደል? አዎ መንግስት የሚያደርገውን ያደርገዋል። ሳሚ በጣም ደስ ብሎኛል። የእውነት ወንድም ስላገኘው ደስ ብሎኛል። እንዳንተ አይነት ወንድም የእውነት ፕሊዝ እዛው በጣም እንጃ ስሜት መግለጽ አቅቶኛል። ያው ከአንድ እናት ተወለደን እንጂ እኮ አንድ የሚያስመስለን ነገር የለም አይደል? እየቀለድክ ነው አይደል? ነው እየቀለድኩ አይደል? ሳሚ ስለተፈጠረው ነገር ሁሉ ይቅርታ አድርግልኝ። አስቀይሜያለሁ አይደል? ኦኬ እናው ካሁን በኋላ ግን በማንኛውም ነገር ላይ ህይወት ውስጥ እንድትገባ አልፈልግም። እቺም እርግጠኛ ነኝ ይገባል። ገባችን አይደል? ትረዳኛለህ። ስለሆነ አንተ እንደኑሮክ ነው እንደኑሮኝ ነው የምኖረው። ኧረ እኔ ወላ ገንዘብ ወላ ንብረት ምንም ነገር አልፈልግም። እኔ የእውነት ሳሚሙት ወንድምነት ብቻ ነው የምፈልገው። እንደዚህ ወንድም ምናምን የምትለው ነገር ቂልነትና ሞኝነት ነው የሚያሳየው። ስለሆነ የሳሙኤልን ህይወት ግን አምሳለሁ በጠብጣለሁ ለካሰ ምከተለን ነው አንተ የምታውቀው። የምትፈልጋቸውን አባከንካቸው ነገሮች ሁሉ ባክነዋል። ልብሱን መውሰድ ትችላለህ። ተከራ ሳሙኤል፣ አብረን በነበርንበት ጊዜ ጥሩ የሚባሉ ጊዜያቶችን አብረን አሳልፈናል።
ከጥቂት አመታቶች በኋላ ግን እኔም አንተም በትዳራችን ደስተኞች አልነበርም። ብዙም ማለት አልፈልግም። ከዚህ በኋላ ግን እንዳትፈልገኝ። የራሴ የምለውን ሰው አግኝቻለሁ። ይቅርታ፣ መልካሙን ሁሉ እመኝልሃለሁ። ደህና ሁን። ይቅርታ አቶ ሳሙኤል፣ አካውንቶት ምንም አይነት ሂሳብ የለውም። አልገባኝም። አቶ ሳሙኤል አሁን ቅርብ ሰዓት እዚህ ነበሩ። እናም ያመኛል፣ ነገሮችን እረሳለሁ፣ ተመልሼ በመጣና ብር ለማውጣት ብሞክር አትስሙኝ ብለው ነው የሄዱት። ነጆት መጣ። ሰው ላስተዋውቅ። ሄሎ ስማቸውን እርዳኝ። ወደ ቤቷ ወስዳኝ ሰው ላስተዋውቅ ብላ ወደ ውስጥ ገብታ ቀረች። ገብተዋል። ከማን ጋር ታስተዋውቅ እንደሆነ አንተ ደማ አሁን ምን አዳምጥ። ይኸውልህ ነገሩ እንዲቀል ማለት ዝም ብለህ ልብስን አውላለቀቅ ሴክሲ ሆነ ጠብቃት። ልብስን አውልቄ ራቁት ሆነ ጠብቃት። ሴክሲ ሆነ በስመ አብ ወወልድ ወመንፈስ ቅዱስ። አያቴ ምን አርጋት ነው?